የሆነ ጊዜ ምን ሆነ መሰላችሁ? የጎረቤቴ ልጅ በጣም ያለቅሳል። በጣም አራስ ነው፣ ህጻን ልጅ ነው። በጣም ያለቅሳል። 8 ወሩ ምናምን አካባቢ ነው እና በተደጋጋሚ በጣም ሲያለቅስ ሰማዋለሁ እና እናትየውን አንኳኩቼ ገባውና ጠየኳት። አልግባባትም፣ ግን በጣም ስለሚያለቅስ ፊት ለፊቴ ናት። አንኳኩቼ ጠየኳት፣ ምንድነው ልጁ በጣም ያለቅሳል፣ ምን ሆኖ ነው ስላት፣ አይ በ7 ወሩ ነው የወለድኩት እና ሆዱንም ያምብኛል፣ ያለቅሳል፣ ያስቸግራል ነው እንዲያይዞሽ በቃ ምናምን አልኳትና ወደ ቤት የገባው የሆነ ቀን ቤት አጸዳድቼ ምናምን በሩን ክፍት አድርጌ ንፋስ ይግባ ምናምን ብዬ ቤት አጸዳድቼ ደጁን እየጠራረኩ በቃ ቶሎ እመጣለሁ አጥቤው ምናምን ስትላት ሰማሁኝ ሰራተኛዋን እና ቶሎ ነው የምመጣው ብላ ጣደፍ ጣደፍ እያለች ወጣች። ከዛ እሷን ከወጣች ከ2 ደቂቃ በኋላ ልጁ ምርር እያለ ማልቀስ ጀመረ። ምርር ማለት ነው። አለቃቀሱ እንዴት እንደሚያሳዝን ልነግራችሁ አልችልም። ከዛ ምንድነው አልኩና እንኳክቼ ክፈቺ ብያት ገባው። ስገባ ጡጦ ነገር ትታገለዋለች። ምን ሆኖ ነው ስላት፣ አልጠባም ብሎ እስቲ አምጪ አልኩና አቅፌው ጡጦውን ልሰጠው ጡጦውን በእጄ እንትን ስለው ጡጦ በጣም ይቀዘቅዛል። በጣም ሳየው ነጭም አይደለም ደብዘዝ ያለ ነው። ምንድነው ይሄንን ነው የሚጠባው ስላት፣ አዎ ይሄንን ነው የሚጠባው። ምንድነው ደግሞ በጣም ይቀዘቅዛል ምንድነው ስላት፣ እሷ ናት አጥቢው ብላ አስቀምጣለት ሄደች። ይሄንን ነው ይሄ ነው የሚጠባው? አዎ ኦኬ እሺ፣ ምናልባት የ7 ወር ልጅ ነው ሆዱን ያመብኛል ምናምን ስላለች መድኃኒትም ነገር ምናምን መሰለኝ፣ ግን እኮ በጣም ቀዝቃዛ ነው ብዬ ላጠባው ስል ርር እያለ ያለቅሳል። ከፈትኩትና እጄ ላይ ጠብ አድርጌ ቀመስኩት። ስቀምሰው መጀመሪያ ላይ ጣዕሙ አልገባኝም ነበር። ከዛ በኋላ ግን መጣልኝ ጣዕሙ። የሱፍ ውሃ ነው። የሱፍ ውሃ ጥሩ ነው ማለት ነው። ይሄን አጥቢው ብላሽ ነው? አዎ። ወይ እስቲ ሞቅ እናድርግለት፣ እስቲ ውሃ ሞቅ ውሃ ላይ ቁጭ አድርጌውና ሞቅ ብሎ ስለቀዘቀዘው ይሆናል። የሰአምጩ ሌላ ሰጠዋለሁ አለችና ወስዳ ደፍታ በጣም ትንሽዬ ወተት፣ በጣም ትንጥ ወተት ጡጦ ላይ አድርጋ ይዛ መጣች። ከዛ ስሰጠው ተንሰፍስፎ ነው የጠባው፣ ስፍስፍ ብሎ ጠብ አለቀበት። እስቲ ጨመርለት አምጪ፣ ይሄ ያሁኑ ወተት ነው፣ የቅድሙ ግን የሱፍ ውሃ ነው ስላ እሱ ያስቀመጠችለት ነው አዘጋጅታ። እሺ ጨምሪለት ወተቱን፣ የለም እሺ። ከዛ በቃ በጣም እንትን ሲል ምን ይሻላል ምናምን ብዬ ሹሹ ምናምን ያልኩት አምጪ አስተኛዋለሁ አለችና ሹሹ ምናምን እያለችው ያው በጣም እያለቀሰ ነው፣ ደካክሞታል፣ ለመተኛት ጥረት ያደርጋል። ከዛ የሆነ ሰዓት ላይ እንደመተኛት ሲያረጋው እያየኋት ነው። በሩን ከፍቼ እያየው በሩን ክፍት አድርጊያት ትዝጊ ብያት እያየው ምናምን ሹሹ ትለዋለች ምናምን ታስተኛዋለች። ከዛ ተኛ። የሆነ ሰዓት እናትየው መጣች። ትንሽ ቆይታ ብዙም አልቆየችም መጣች። እኔ የምልሽ ልጅሽ በጣም ነው የሚያለቅሰው፣ በዛ ላይ ተተሽለት የወጣሽው ነገር ምንድነው? መድኃኒት ነው? በጣም ቀዝቃዛ ነው እንዴ? ምን አለችኝ። እኔ እንጃ ጡጦ ውስጥ አድርገሽለት የወጣሽው በጣም ቀዝቃዛ ነገር ነው፣ ሆዱን ያመብኛል ምናምን ስላልሽ ከሆነ ብዬ እንትን አልኩኝ። ግን ደፍታው ሌላ ወተት እንትን ብለናል። ስቀምሰው እንትን ነው ሱፍ ነው፣ የሱፍ ውሃ ነው አልኳት። እንዴ ኧረ እኔ ሱፍ ውሃ አልሰጠሁትም። ጠራቻትና ምንድነው ስትላት፣ አይ አስቀምጠሽለት የወጣሽለት ወተት ነው። ወተት አይደለም የሱፍ ውሃ ነው፣ ቀዝቃዛ የሱፍ ውሃ ነው ስታጠጣው የነበረው። አስቀምጣለት ወጣ ነው አላልሽኝም? አዎ የሱፍ ውሃ አይደለም፣ ቀምሼዋለሁ። ከዛ ደፍታው ትንጥዬ ወተት ይዛ መጣ። እሱን ሲጠባ ትንሽ እንትን አለ እና አናግሪያት፣ የሱፍ ውሃ ነው ስትሰጠው የነበረው፣ የሱፍ ውሃ በጡጦ አልኳት። ፍሪጅ ውስጥ የሱፍ ውሃ ተቀምጧል በሃይላንድ፣ ጾም ወቅት ስለነበር ለካ ለሚበሉት ምናምን ተቀምጧልና አናግሪያት፣ የሱፍ ውሃ ነው እሷ ስጩ ብላኝ ነው ብላኛለች፣ በጣም ቀዝቃዛ ነው፣ ስለዚህ ልጅሽ የሆነ ነገር እንዳይሆን አናግሪያት አልኳትና ወጣሁኝ። በሩን አትዝጊው አልኳትና ወጣሁኝ። ያው ድንገት የሆነ እንዳይደባደቡ ምናምን የሆነ ነገር ብዬ ወጣሁኝ። ከዛ ስታናግራት ፖሊስ አመጣለሁ ምናምን ነገር ስትላት እውነቱን ነገረቻት። ወተቱን እየጠጣች የሱፍ ውሃ ሞልታለት ከዚህ በፊትም እንደዚህ ታረግ እንደነበር ምናምን ያው ስታስፈራራት ፖሊስ አመጣለሁ ምናምን ስትላት እንትን አለች። ከዛ እሷን አሰናበተች፣ ሰራተኛዋን አሰናበተችና
ያው እንትን ማለት ጀመረች እና ምን ልላችሁ ነው አሁን ይሄ በምን ትዝ ብሎ የመሰላችሁ አሁን ቁጭ ብዬ ቤት ተረጋግቼ ቁጭ ብዬ በጣም የህፃን ልጅ ጩኸት ሰማሁ። ለቅሶ ምርር ያለ ለቅሶ። ሮጬ ወጣሁ፣ ወደ ላይም ወጣሁ፣ ወደ ታችም ወረድኩኝ። ጩኸቱን ከየት እንደሆነ ማወቅ አቃተኝና ጥበቃውንም ስጠይቀው እኔ አልሰማሁም ማለት ጩኸቱም ጠፋና እኔ ዝም አልልም። የህፃን ልጅ ለቅሶ ስሰማ በተለይ እንደዚህ የአራስ የህፃን ልጅ ምናምን ለቅሶ ስሰማ የልጆች ለቅሶ ዝም አልልም። እና እናንተም ዝም አትበሉ፣ አትለፉ። ወለዳችሁም አልወለዳችሁም፣ ወጣት ሆናችሁም ወንድ ሆናችሁም ሴት ሆናችሁም አትለፉ። የህፃን ልጅ ለቅሶ ነግበኔ ነው። ምናልባት የሆነ ህፃን ልጅ ታተርፉ ይሆናል፣ የሆነ ህፃን ልጅን ትታደጉ ይሆናል። እና አትለፉ። ማንም ሁኚ ምንም ሁን ማንም ሁን፣ ወንድም ሴትም፣ ወለዳችሁም አልወለዳችሁም ለማለት ነው። ሰላም ዋሉ።